ባባ 8 ደቂቃ አለ። አመሰግናለሁ ቴዲዬ። በርከት ያሉ ትችቶችን ብልጽግና ላይም ሲቀርቡ ነበርና ሶስት መሰረታዊ አጀንዳዎችን አንስተሃል። ከጃልበቴ ግድያ ጋር በተያያዘ ከነ ናሁ ሰናይ ውንብድና ጋር በተያያዘ እና ከኢሮ ማህበረሰቦች ጋር በተያያዘ የተነሳ ነገሮች አሉ ማለት ነው። እንዲሁ በወፍ በረር ለማንሳት አንተ አጠገብ ያለች እህቴ የቤተሰብ ጸብ ነው ብልጽግናና ኦነግ የሚጣሉት የቤተሰብ ጸብ ነው የሚል መድረኩን የማይመጥን ይሄ ከፖለቲካ እውቀት ማነስ ጋር ሊገናኝ የሚችል በአይዲዮሎጂ የማይገናኙ በየትኛውም ነገር የማይገናኙ ሁለት ኃይሎች ጋራ የቤተሰባዊ ትስስር ዝምድና ለመፍጠር የተካሄደበት ርቀት ተገቢነትና ትክክልነት የሌለው ነገር ነው። እዛው እርስ በርሱ የሚምታታ ነገር ይናገራሉ። ገዳይ ብልጽግና ነው ደግሞ አይነግረንም ይላሉ። የምታውቁትን ነገር መድገም ሊሆን ነው ማለት ነው። ነገር ግን መንግስት በማንኛውም ስሌት ጃልበቴ እንዲገድል አይችልም። ጃልበቴ በህግ ጥራ ስር ደግሞ ተጠይቀው ሊጠየቁ የማይችሉበትም የህግ አግባብ የለም። ከቀናት ወር ከወራት በፊት መጠየቃቸው መንግስት ገደላቸው ብሎ እንደማሳያ ማቅረብም ተገቢነት የለውም ማለት ነው። በጣም በሚገርም ሁኔታ ልጄ አንድ አጠገብ ያለች እህቴ የምትታወቅበት ንግግሯ ልጄ ከኦሮሞ ቦልደውና ኦሮምኛ ቢናገር ምላሱን እቆርጣለሁ ስትል የነበረች ሰው የአንድ ኦሮሞ ሞት ሲያንገበግባት ሳይ ተራ ፖለቲካ ከመስራት የዘለለ ትርጉም የለውም። ይሄ በደንብ መታወቅና መታየት አለበት። ስለዚህ ከአጀንዳ እንዳልወጣ በቅደም ተከተል መሄድ ስላለብኝ ነው። ከጃልበቴ ጋር በተያያዘ ግድያው የተፈጸመው ቅርብ ጊዜ ነው። 11 ሰዎች እህት እናትና መንግስት ፖሊስ ከጠረጠረ ባለቤቱን እንዲያስር ይችላል፣ ልጆችን እንዲያስር ይችላል። እናቱና ወንድሙ እህቱ በልዩ ሁኔታ ለምን ታሰሩ የሚለው ነገር ብዙ ሊያጨቃጭቅ የሚገባ ነገር አይደለም። ስለዚህ ሁላችንም ጫና ፈጥረን የጃልበቴ ገዳዮች ለህግ እንዲቀርቡ መስራት ያስፈልጋል ማለት ነው። ከፋኖ ጋር በተያያዘ እነ ናሁ ሰናይ የሚባሉ ሰዎች አዲስ አበባ አለን በፈለግነው ሰዓት ላይ ማንቀደውን ነው እንደውላለን፣ ለኔ ነው የሚዋጋው፣ ለኔ ነው የሚሞተው፣ በርካታ ዚባዚንኮች ተነስተዋል። ሪሊ እነኚህ ሶስት ሰዎች መንግስት ይገለብጣሉ ወይ? ይህ እኮ የሚያሳየው የፋኖን ተስፋ የመቁረጥ ደረጃ ነው፣ አጥፍቶ የመጥፋት ደረጃ ነው የሚያሳየው። የሳሳ የደህንነት ተቋም አላችሁ ተብለን ክሌም እየተደረገብን ነበር። ጠንካራ የደህንነት ተቋም ባላት አሜሪካን ሀገር ከአልቃይዳ ጋር በተያያዘ ትልቅ የሽብር ወንጀል ተፈጽሟል። ማንነታቸውን ቀይረው በመኪና አንዳንዱም በእግር በየትኛውም አግባብ አቋርጠው ወደ አዲስ አበባ ከተማ ሊገቡ ይችላሉ። ሶስት ሰዎች ልታደንቅ የምትችለው ግን እነኚህ ሰዎች በአካባቢው ሊያደርሱ የነበረው አደጋ በጥፉ መቀነስ የቻለ እርምጃ ተወስዷል። ሌላው ከቴዎድሮስን ዳግማዊ ቴዎድሮስ ጥይት ጠጥቶ ሞተ የሚል ብዙ ወሬዎች ይቀርባሉ። እኔ ተስማምታችሁ ለምን እንደማትዋሹ የሚመስል ነገር ለምን እንደማታደርጉ እነኚህ ሰዎች በቁጥጥር ስር እንዲውሉና እጅ እንዲሰጡ ሲጠየቁ እጅ አንሰጥም በማለታቸው የተኩስ ልውውጥ ላይ ህይወታቸው አለፈ። የናሁ ሰናይ ህይወት ያለፈ ሆስፒታል ውስጥ ነው። ሁላችንም ቪዲዮ ሲዘዋወር አይተናል። ምናልባትም ጠጣ የሚሉት ሆስፒታል ውስጥ ገብቶ እንዲያገግም የሚሰጠው የነበረው ጁስና ወተት ከነበረ አላቅም። ጥይት መጠጣት ጁስ የመጠጣት ያህል አቅልላችሁ የምታዩት ተገቢነት የሌለው ነው ማለት ነው። ይሄ በደንብ ሊታወቅ፣ ይህም በደንብ ልትረዱ ይገባል ማለት ነው። አሁንም በድጋሚ የማነሳው ቅድም ያልኩትን ቃል በቃል የልጇን ምላስ የምትቆርጥ እህቴ ፋኖ ለኔ ነው የሚታገለው ካለች ፋኖ የኦሮሞን ምላስ ሊቆርጥ ነው የሚታገለው ማለት ነው። ቅድም ከስልክ ልውውጥ ጋር በተገናኘ የእናቱን ሲቃ ድምፅ ስታነሳ ነበር። እነኚህ ኃይሎች ሙስሊሞችን ለመግደል የስልክ ልውውጣቸው እንዲሁ ወጥቷል። ስለዚህ እኚህ ሰዎች ትግል የሚያደርጉት እንደዚህ አይነት ነገሮችንም ጭምር ነው ማለት ነው። ይህ ሰው በአዲስ አበባ ከተማ ላይ የሽብር ወንጀል በመፈጸም ባይዘዌ ገጥመናል የሚባል ትርክት አለ። የትኛው ግንባር ላይ ነው የገጠምከው? ምንኛው ቦታ ላይ ነው የገጠምከው? ከየትኛው መከላከያ ጋር ገጥመህ ቦታ አስለቅቀሃል? ሁለት ሰዎች ተስፋ የቆረጡ ሰዎች አዲስ አበባ ላይ አንድ ሰካራም ወይንም አንድ የአእምሮ በሽተኛ ከላይ ሰጥተው ሊተኩስ የሚችለውን አተኳኮስ የተኮሰው ልዩነቱ ሰካራም በሰከረ ሰዓት ተኩሰዋል። ናሁ ሰናይ አንጎበር ላይ ሆኖ ተኩሶታል።
ማንም ሊያደርገው ተራ ነገር ነው። ቪዲዮ ላይ ያየው ግርግር የኛ ህዝብ እርጭትም ሲፈነዳ ፊኛም ሲፈነዳ ቀበሌ ድረስ ሁኔታውን ለማየት ይሮጣል ወይ ይሸሻል። ስለዚህ እዛ አካባቢ ላይ መንግስት ሊደርስ የነበረውን ኪሳራ ማቅለሉ ሊደርስ የነበረውን ኪሳራ የታሰበውን ኪሳራ እንዳይደርስ በማድረጉ አፕሪሼት ልታደርገው ይገባል፣ ወደድክም ጠላህም ማለት ነው። ሌላው ናሁሰናይ ፐርሰናሊ በእናቱ ጎደለ እንጂ ይህ ፋኖ ቶ የአማራን ህዝብ ቶ ዓላማ አለኝ ለሚለው ፋኖ ምን አይነት ፕሮፊት አለው? ምን አይነት ጥቅም አለው? ምን አይነት ፖለቲካል ፕሮፊት አለው? ለዚህ እኮ ነው ህወሓት ውጊያ ላይ ያለ ቁጥሩ በርካታ ትግራይ አዲስ አበባ ውስጥ ይኖራል። ሸኔ እየተዋጋ ቁጥሩ በርካታ ደጋፊ የሆነ ሰው አዲስ አበባ ላይ ይኖራል። አይዲዮሎጂ የሚመቸው አየህ፣ ራይት ፐርሰን ራይት ፖዚሽን ስለሆነ የትግራይ የህወሓትን ወታደራዊ ክንፍ ጌታቸው ረዳ ሲመራው ስላልመጣ ጻድቃንና ታደሰ ወረደ ስለመሩት አዲስ አበባ ላይ በመጠጥ ተነሳስቶ የተኮሰ ተጋሩ የለም። ምንም አይነት ወታደራዊም ፖለቲካዊ ትርፍ ስለሌለው ማለት ነው። አየህ፣ እነኚህ ሰዎች አንድ ሰውዬ ወታደር ነው። አንድ ሰውዬ ዛሬ መጣና አማራ ፋኖ በጎጃም ነገ ጎጃም እዝ ከነገ ይሄው ሰውዬ ተመላልሶ መጥቶ የሚሰራው ፖለቲካ ለአማራ ህዝብ የሚያመጣውን ፕሮፊት ቁጭ ብሎ መነጋገር። ሁለተኛ አዲስ አበባ ላይ ቦምብ በማፈንዳት አዲስ አበባ ላይ አንዲት ርችት ነገር በመተኮስ ይህን ሁሉ ያዙን ሊቀቁኝ የጀግና አሟሟት ሞተ ጀግና ነው አይደለም። የተጠና መሆን አለበት እኮ የተጠና አጥፍቶ ለመጥፋት እኮ ሰው የተጠና ነው መሆን ያለበት። ልጁን 29 ዓመቱ ነው ይሉናል። እሺ ቴዲዬ 29 ዓመቱ ነው ይሉናል። እኛ ሀገር ውስጥ ከ12 ዓመት እስከ 15 ዓመት የቆየ ሰው ነው ሻለቃ ሊሆን የሚችለው። በየትኛው ዓመቱ ትድና ካምፕ ውስጥ እንደገባ አላውቅም። አንድም የከዳ መከላከያ አንድም የከዳ ወታደር እንደሌለን የምታረጋግጠው ማዕረግ አንስተው ለማንም አዝማሪ ሲሰጡ አንድም ማዕረግተኛ እንደሌላቸው ታረጋግጣለህ። ስለዚህ ደግሜ ሰዓትን ከምሻማ አመጣለሁ። ጀግናው የአዲስ አበባ ከተማ ፖሊስ ባላሰለሰ ጥረት ሊደርስ የነበረውን ኪሳራ መቀነስ የቻለ መሆኑን ማወቅ ያስፈልጋል። አመሰግናለሁ ቴዲ። ዋና ዋና ጉዳዮችን የመጀመሪያው ዜና ብዙዎቻችሁ እንደሰማችሁት ስዩም ቪዲዮ እስኪያበራ ድረስ ቦሌ ክፍለ ከተማ ወረዳ 3 ልዩ ስሙ ሚሊኒየም አዳራሽ አካባቢ የተፈጠረ ክስተት አለ። 3 ወጣቶች ናቸው ከመንግስት ታጣቂዎች ወይም ደግሞ ከመንግስት ፖሊሶች ጋር ተጋጭተዋል። ከተጋጩ በኋላ እንግዲህ የፖሊስ ዘገባ ምንድን ነው የሚለው ልዩ አጀንዳ ይዘው ኦፕሬሽንን ለመስራት የአዲስ አበባ ነዋሪን ለማወክ እንዲሁም ደግሞ ከፍተኛ የመንግስት ሰዎች ላይ ጉዳት ለማድረስ ወጥነው ሲንቀሳቀሱ ካለፉት 15 ቀናቶች በፊት ጀምሮ ሲንቀሳቀሱ ስንከታተላቸው ነበረ። አዲስ አበባ ከገቡ በኋላም እንዲሁ ስንከታተላቸው ቆይተናል። መጨረሻ ላይ ግን አደጋ ሳያደርሱ እጃቸውን እንዲሰጡ ብንጠይቃቸውም ፈቃደኛ ባለመሆናቸው ሁለቱ አንደኛው ሆስፒታል ናሁሰናይ አንዳርጌ ታረቀኝ የተባለ ወጣት በመንግስት ዘገባ የፋኖ አባል ነው። እሱ ሆስፒታል ተመቶ በሕክምና ላይ ያለ ህይወቱ ሊያልፍ ችሏል ሲል፣ ሌላኛው ሀብታሙ አንዳርጌ ተሰማ እና አቤነዘር ጋሻው አባተ በህይወት የተያዘ ነው። ሀብታሙ አንዳርጌ ተሰማ ደግሞ በዛው በተተኩሶበት የሞተ እንደሆነ የፌዴራል ፖሊስ መግለጫ እንትን ይላል። አንዳንድ ሰዎች የተያዘው ሀብታሙ ነው የሞተው አቤነዘር ነው ይላሉ። መስተካከል ያለበት ነገር ካለ እናንተ ትነግሩኛላችሁ። በፖሊስ በኩል ሳጂን አራርሳ ተሾመና ኮንስታብል ማቲያስ ጴጥሮስ የተባሉ ሰዎች ቆስለዋል። ሌላኛው እንደሻው ጌትነት የተባለ ሰው እነዚህ የፋኖ ኃይሎች ወደ መኪና አስገብተው ሊያግቱት ወደሚፈልጉበት ቦታ ሊወስዱ ሲሉ አሻፈረኝ በማለቱ እዛው ተኩሰው ገለውታል የሚል መግለጫ አውጥቷል። ይሄ መግለጫ ከወጣ በኋላ 3 አይነት ነገሮች ናቸው የተሰሩት። ኦፍኮርስ ፖለቲካዊ እንድምታዎች ይኖሩታል። መንግስት ለኢትዮጵያ ሕዝብ ለዓለም አቀፉ ማህበረሰብ እና ለተለያዩ ሚዲያዎች ፖለቲካውን ሰርቷል፣ ከሽኖ አቅርቧል። ምን የሚል ነው? አዲስ አበባን የሁከት ማዕከል ለማድረግ ሲንቀሳቀሱ እጅ ከፍንጅ ይዘናቸዋል። በሰላማዊ መንገድ እጃቸውን እንዲሰጡ ጥያቄ ብናቀርብም ፈቃደኛ ባለመሆናቸው እርምጃ ወስደናል ብሏል። ሌላው ደግሞ በጎራ የተከፈሉት ደግሞ የአማራ ብሔር ተወላጅ ነን የሚሉ ፖለቲከኞች ናቸው። ብዙ ጊዜ መስማት ካለብኝ መስማት የምወደው
ሶሻል ሚዲያ ላይ ያሉትን ሳይሆን መሬት ላይ ያሉትን በአካልም በምንም የማውቃቸው ፖለቲከኞች የሚናገሩትን ብሰማ እመርጣለሁ። ነገር ግን እናንተም ስለሰማችሁ እነሱ ያሉትን ልንገራችሁ። ግማሹ ኦፕሬሽን ልንሰራ ስንል ነው ባለቀ ሰዓት እጅ ከፍንጅ ሳይሆን ተታክሰን ነው የሞት ነው ይላሉ። ግማሾቹ ደግሞ ምንም አይነት ኦፕሬሽን የለም ናሁሰናይ አንዳርጌም ከዚህ ቀደም በሰሜኑ ጦርነት ከትግራይ ጋር በተደረገው ጦርነት ያለብሳችሁ የምታዩት ልብስ እዛ ላይ የተነሳው ፎቶ እንጂ አሁን ላይ የፋኖ አባል አይደለም። ስለዚህ ይሄ ከፋኖ ጋር የሚያያይዘው ነገር የለም ብለው ጎራ ከፍለው ሲከራከሩ ሰምቻለሁ። መንግስት ኦፕሬሽን ሊሰሩ ነው ይላል። ግማሾቹ የፋኖ ኃይሎች ኦፕሬሽን ልንሰራ አዲስ አበባን ሙሉ በሙሉ ፋኖ አይገባም ስትሉ ነበረ። ያን ልናሳያችሁ ገብተናል የሚል ፖለቲካ ይዘት ያለው ነገር ሲናገሩ ሰምታችኋል። ሌሎች ደግሞ እንደዚህ አይነት ኦፕሬሽን የለም ከፋኖ ጋር የሚያያዝ ነገር የለም ብለዋል። እናንተ ምን ትላላችሁ? እሱን እንግዲህ እንሰማለን። አሁን ወደዚህ ልገባ ስል የሟች የናሁሰናይ አንዳርጌ ታረቀኝ እናት አስክሬን የልጃቸውን አስክሬን ለመቀበል ቦሌ ኤርፖርት ደርሰው መንግስት በቁጥጥር ስር እንዳዋላቸው ሰምቻለሁ። እያለቀሱ ልጄን እንኳን በአግባቡ ልቅበረው አቅፌ ልቅበረው እያሉ አንጀት ይበላል። በሚያሳዝን ሁኔታ የእናት ለቅሶ ያሳዝናል። እንትኑ ሳይሆን እኔ እናቶች ሲያለቅሱ ስለሚያሳዝነኝ ነው እንደዛ የሚል ንግግር ሲናገሩ ሰምቻለሁ። አስክሬኑ እስካሁን በመንግስት ስር እንዳለ ነው የሰማሁት። ሁለተኛው በሰፊው መወያያ የሆነው የአቶ በቴ ኡርጌሳ ግድያ ነው። እንደምታውቁት ኦሮሚያ ክልል ላይ በተደጋጋሚ ጊዜ ዜጎች ይገደላሉ፣ ንጹሃኖች ይፈናቀላሉ። የኦሮሞም ህዝብ የሌላ ብሔር ተወላጆችም አሰቃቂ በሆነ ሁኔታ ይገደላሉ። ኦነግ የኦሮሞ ነፃነት ግንባር በራሳቸው አጠራር፣ በመንግስት አጠራር ደግሞ ኦነግ ሸኔ ጉዳዩ በገለልተኛ አካል ይጣራልን ይላሉ። ሁልጊዜ ኦነጎች ጉዳዩ በገለልተኛ አካል ይጣራልን የሚሉ መግለጫዎችን ሲያወጡ ትሰማላቸው። በመንግስት በኩል ደግሞ ድርጊቱን የፈጸመው ወይ ኦነግ ነው ይላሉ፣ ወይም ደግሞ ፋኖ ከሆነ ደግሞ ፋኖ ነው ይላሉ። አሁን በአቶ በቴ ኡርጌሳ ግድያ ዙሪያ ኦነግ በገለልተኛ አካል ይጣራልን የሚል መግለጫ ወጣ። መንግስት እስካሁን ድረስ ያወጣውን መግለጫ አላነበብኩም። ነገር ግን አንዳንድ እዚህ ቲክቶክ ላይ የታዩ አንዳንድ ፖለቲከኞች የአማራ ብሔር ተወላጆች ነው የሚሉት እነሱ ደህንነት አለን፣ አዲስ አበባ ላይ ደህንነት አለን፣ ይህን ነገር እንደየአስፈላጊነቱ እርምጃ ወስደናል ሲሉ ሰምቻለሁ። ይሄ እዚሁ ቲክቶክ ላይ የሰማሁት ነው። መሬት ላይ ያሉ ፖለቲከኞች ኦርጋናይዝድ የሆነ ትግል እያደረጉ ያሉ ሰዎች ሲናገሩ አልሰማሁም። እዚህ ላይ ያለ ነገር ነው። የኦነግ ሰዎች መንግስትን ይኮንናሉ። መንግስት መግለጫ አላወጣም። የአቶ በቴ ኡርጌሳ እንግዲህ ቀብራቸው ተፈጽመዋል በተወለዱበት መቂ ከተማ። እናንተ ምን ትላላችሁ? ያን ነው የሰማሁት። 13 ተጠርጣሪዎች ተይዘዋል ይላል ፖሊስ መጨረሻ ላይ ያወጣው። እንግዲህ በእነሱ ላይ ምርመራ የተካሄደባቸው ነው። በዋነኛነት ከዚህ ጋር እንድትነካኩ የምፈልገው ነገር ምንድን ነው? የታዋቂ ሰዎችና የዜጎች ግድያ፣ በአሰቃቂ ሁኔታ የሚደረጉ ግድያዎችን የሚፈጽመው ማን ነው? እንደምታውቁት ከዚህ ቀደም ኢንጂነር ስመኘው በቀለ ተገደሉ። ገዳዩ ሳይታወቅ ደማቸው ደመከልብ ሆነ። እነ ሳራ መኮንን፣ እነ ገዛይ አበራ፣ ከዛ ቀደም ደግሞ አማራ ክልል ላይ ራሱ ይሄ በአማራ ፖለቲካ ውስጥ ወርቃማ የሚባሉ ፖለቲከኞች እነ ዶክተር አምባቸው፣ እነ ዘዘዋሌ፣ እነ ምግባሩ ከበደ ተታክሶ ተገደሉ ከሚባለው ንግግር ውጪ ግድያዎች ነበሩ። በአግባቡ በትክክለኛ እነዚህ ሰዎች የገደለ ማን ነው? የምታውቁት ነገር የለም። ድምፃዊ ሃጫሉ ሁንዴሳ ተገድሏል። ምንም የታወቀ ነገር የለም። አሁን ደግሞ አቶ በቴ ኡርጌሳ ተገድሏል። ምንድን ነው እናንተ የምትሉት? እንደዚህ አይነት ግድያዎችን የሚፈጽመው ማን ነው? እሱን መተንተን አለባቸው። ዋና ዋና ጉዳይ ይሄ ነው። የመጨረሻው እንግዲህ የኢሮብ ማህበረሰብን ይመለከታል። ከዚህ ቀደም 60 በመቶ የኢሮብ ማህበረሰብ በኤርትራ በወራሪ የሻዕቢያ መንግስት ቁጥጥር ስር እንደነበር ነግሬያቸዋለሁ። አሁን ሙሉ በሙሉ በኤርትራ መንግስት ቁጥጥር ስር ነው። ይህ አካባቢ 6 ቀበሌዎች ነበሩት። 4ቱ ነበር ከዚህ ቀደም የነበረው። አሁን 2ቱም ተጠቅልለው እንደውም ለግዳጅ ሁሉ እየተመለመሉ ወደ ኤርትራ እንደተጠቃለሉ ሰምቻለሁ። ሴቶች ይደፈራሉ፣ ይገደላሉ፣ ዝርፊያ ያለ። ይሄ ምን ይነግራቸዋል? የመንግስት ሰዎች በአልጀርሱ ስምምነት መሰረት ነው ኢሮብን የሸኘ ነው ይላሉ። የትግራይ ብሔራዊ ክልላዊ መንግስት ደግሞ የፕሪቶሪያ ስምምነት ተግባራዊ ይሁንልን ይላሉ። እናንተ ምን ትላላችሁ ነው ጉዳዩ። ከራጂ ጀምራለሁ። ስዩሜ አንተን ያልጠየኩት የምታስይዘው አጀንዳ አለ? የኢራንና የእስራኤል ተኩስ፣ እሱን እንሄድበታል። ፋኖና ቄሮ ተሳትፈውበታል። ፍንጭ አይታል? ካየ እንይዛለን። ተሳትፈውበታል። ይጠቅመናል። ለኢትዮጵያም ጉዳይ ከኢትዮጵያም ጉዳይ ይመለከታል ብዬ አምናለሁ። እነሱ ክሌም ካደረጉ እስካሁን የእነሱን ዜና አላየሁም።
እንሄድበታለን። ለመሰለ አንዳንድ ሰዎች በተለይ እስራኤልና ፓሌስታይን ጋር የተያያዘም ስለሆነ የኢራን ምላሽ ትላንትና የነበረው ነገር አለ። የኢትዮጵያ ፖለቲከኞች የሀገራችን ጉዳይ ላይ ኢቭን ትኩረት ሳይሰጡበት የሆነ ሃይማኖታዊ አድርገው እርስ በርስ የሚባሉበትና የሚጋጩበት ነገር ሲያደርጉትም ስለማይ ጊዜ ካለ እንሄድበታለን። ካልሆነም ግን ያነሳቸው ሀሳቦች በጣም ወሳኝ ናቸው። ስፔሻሊ ኦነስት ሆኖ ማውራት ከተቻለ አይ ቲንክ ብዙ ነገሮች ማንሳት ይቻላል ብዬ አምናለሁ። ፔን ከተሰማው ባለቤትነት ከተሰማው እያንዳንዱ የሚናገር ሰው ይሄ ካድሬ ምናምን ነገር ትርኪ ምርኪ ከሆነ ከኢቲቪም ከተለያዩ ቦታ እንሰማለን። ፕሮፓጋንዳም ከሆነ በቅጡ ፕሮፓጋንዳም የሚሰራ ሰው አላየንም። እውነቱ ለመናገር እኔ በጣም ያዘንኩበት ወቅት ነው በአሁኑ ሰዓት ማለት ነው። አንዳንዱ ስጋውን የራሱን ስጋ ከመብላት ወደኋላ የማይል ሆኖ ያገኘውበት ሁኔታ ነው ያለው። ለማንኛውም እስቲ እናወራለን፣ እስቲ ውይይቱን እንደሚሄድ ግን እኔ ዛሬ ፕሮባብሊ አልምላችሁም፣ የምሬን ነው ምላችሁ። ሰው የሞተበት ስለሆነ እያንዳንዳችሁ ስታወሩ በዊዝ ላይ ከንትን ተሰምቷችሁ እንዲሆን ሰብአዊነት፣ ምክንያቱም የሞቱት የተገደሉት አገር ያለበትም ሁኔታ ሁላችንም የሚመለከት በመሆኑ ይሄ በጠባብ አንተ ጉራጌ ስለሆንክ አማራ ስለሆንክ ኦሮሞ ስለሆንክ ብለህ ዝም ብሎ የሚታለፍ ነገር አለ ብዬ አላምንም። አመሰግናለሁ ቴዲ። ኦኬ፣ አንድ ተንኮለኛ ኮመንት አድራጊ ቴዲ በነካ እጅ ስለ አርሰናል ነጥብ መጣልም ተወያዩ ይላል። መሀል ላይ ለማዝናናት ነው የነገርኳቸው። እሺ፣ አንድ ጥብቅ መመሪያ አለኝ። ይሄ ጥብቅ መመሪያ ኢትዮጵያ ውስጥ በሰላማዊ መንገድ የፖለቲካ ጥያቄዎቻቸውን ለማስመለስ የሚንቀሳቀሱ ሰላማዊ ፓርቲዎች አሉ። በነፍጥ ኃይል ደግሞ እኔ እስከሚገባኝ በነፍጥ ኃይል ጥያቄዎቻቸውን ለማስመለስ የታገሉ ያሉ ሁለት ኃይሎች አሉ። ኦነግ አለ፣ ፋኖ አለ። ጉዳያችሁ ከፋኖ ጋር ከሆነ የፋኖ ደጋፊ አለች፣ ለፋኖ እያላችሁ ነው ሀሳባችሁ። ለእናንተ አይደለም ለምትገቡ ሰዎች ነው። ፋኖን ነው የምታናገሩት። ጉዳያችሁ ከኦነግ ጋር ከሆነ ራጂ አለ፣ ኦነግ እያላችሁ ነው አስቴትመንታችሁን መስራት ያለባችሁ። ጉዳያችሁ ከገዢው ፓርቲ ጋር ከሆነ ብልጽግና፣ የህዋት ልጆች ከመጡ ለህዋት። ከዚህ ውጪ ህዝብን እንደ ህዝብ አልታገስም። ህዝብን እንደ ህዝብ ተሳስታችሁ ሲጀመር የመናገር መብት የላችሁ። ህዝብ የማናችንም የግላችን ንብረት ስለ አይደለም። እኛ ፖለቲከኞች ነው። ፖለቲካ ባለቤት አለው። ከህዝቡ ላይ ተወርዱና ለሚመለከታቸው አካል ደብዳቤ እንድጽፉ ነው ማሳሰበው። ለእናንተ አይደለም። እናንተ በጣም የማከብራቸው በብዙዎች ዘንድ ምስጉን የሆናችሁ ፖለቲከኞች ናችሁ። ለምትገቡ ሰዎች ግን ስቴትመንታችሁን እያደራጃችሁ የምትናገሩት በዚህ አውድ መሆኑን ማወቅ አለባቸው። ለሰከንድ ከዚህ አውድ ወጥቼ እናገራለሁ ካላችሁ እንዳመጣጥህ ወደ ቤትህ ትሸኛለህ ማለት ነው። ሌላ ቤታ ገብተህ የፈለግከውን ስድድብና መቃደድ ማድረግ ትችላለህ የሚል እምነት አለኝ። ለአድማጭ ተመልካች እጅግ ከፍተኛ የሆነ ክብር ያስፈልጋል። እሱ ላይ ጥንቃቄ እንድታደርጉ ነው። እሺ፣ አሁን ሚዩት ታደርጋላችሁ። ሚጣ 8 ደቂቃ አለሽ። ቀጣዩ 8 ደቂቃ አንቺ ነው። ምን ትያለሽ? ሰማለው በቴዲ ትሰሚያለሽ? ኦኬ። በመጀመሪያ ስለ በቲ ኡርጌሳ ከሱ ስጀምር ማለት ነው። ድምፅሽ አይ ቲንክ በደንብ እንትን አይል መሰለኝ። አይሰማም። አሁን ይሰማል። እሺ በመጀመሪያ ቴዲዬ ስለ በቲ ኡርጌሳ ስጀምር ለእኔ ያው ወይ ከእርስ በርስ የዘለለ እዛው እርስ በርስ የተፈጠረ ወንጀል እንጂ ከፋኖ ጋር የሚያገናኘው ነገር አለ ብዬ አላምንም። ምክንያቱም ፋኖ ኃላፊነቱን ሲወስድ መሪዎች አሉት። ፋኖች ዘመን አለ፣ እነ አባባ መሳፍንት አሉ፣ እነ ምሬ፣ እነ ኮሎኔል ፈንታው መሀቤ አሉ፣ በሸዋ እነ አሰግድ እነ መከተው አሉ። ከነሱ የሚሰጥ መግለጫን ነው ትክክለኛ ብሎ መውሰድ እንጂ እዚህ ጋር መጥቶ ፋኖ ወይ እዚህ ቲክቶክ ላይ መጥቶ ፋኖ እንዲህ ያለ በሚለው እኔ አልስማማ። ኃላፊነቱንም አይወስድም።
መሪው ነው ኃላፊነት ወስጃለሁ ብሎ ሊዘግብ ወይም ሊናገር የሚገባው ማለት ነው። ሁለተኛው ደግሞ ኃላፊነቱን ይወስዳል ብዬ የማስበው ብልጽግና ነው። እንደ ብልጽግና አንድ ቀን መርምሮ ወንጀለኛውን አቅርቦ አያውቅም። ያው ራሱም ስለሚገድል ነገሮችን አድበስብሶ ወይንም ነገሮችን ነገሮችን አድበስብሶ ያስቀምጣል እንጂ አንድ ቀን ወንጀለኛ ለሕግ ቀርቦ አያውቅም። ውጤትም ሰምተን አናውቅም። ለእያንዳንዱ ከሰዓር አንስተ ተገደሉ እስከሚባሉት ድረስ ከነአጫሉ ድረስ ማን ገዳያቸው እንደሆነ አንድ ቀን ለፍርድ ቀርቦ ወይንም ሰምተን የምናውቀው ነገር የለም። ሌላው ደግሞ ያው ከተናገርከው አጀንዳ በመነሳት ስለ ናሁሰናይ ወይንም ስለ ግድያው ስትናገር ሰምቻለሁ። ባይዘዌይ ፋኖ አዲስ አበባ አለ? አዎ አለ 100% ነው የምነግርህ። አለ አዲስ አበባ። እንዳስፈላጊው መነሳት ባለበት ሰዓት ይነሳል። በተፈለገበት ወይንም ጊዜው ሲደርስ ሰዓቱ ሲደርስ መምጫው ባለበት ሳይሆን እየመጡ ነው ሳይሆን መተንም እንዳለን የምናሳይበት ጊዜ ቅርብ ነው ማለት ነው። ሌላው አሁንም ብልጽግና ላይ ነው ማተኮረው። ስለ ብልጽግና ለመናገር ያው ብዙ ጊዜ ብልጽግና ይገልና ገሎ ለቅሶ ይደርሳል ወይንም ገሎ ያፋልጋል ወይንም ያስርና እገሌ ጠፋብኝ አይነት ጨዋታ ነው የሚጫወተውና ያው ብዙ ጊዜ አሁን እነዚህ ያሉት አጀንዳዎች ወይንም አሁን የሰጠህን ነገሮች ያው እርስ በርስ ስልጣን ነው የሚያጋጫቸው። ገባ? የጥቅም ጉዳይ ነው ጉዳያቸው። እኔ ስልጣን ሊያዝ ነው፣ እኛ ደግሞ የመኖር ነው ጥያቄያችን፣ የእኩልነት ነው ጥያቄያችን። እኛ ጥያቄያችን ሰላም ወጥተን ሰላም መግባት አለብን ነው። እኛ ጥያቄያችን በዛች ሀገር ላይ እኩል እንኖርባት ነው ጥያቄያችን። እና ይሄ የቤተሰብ ጸብ ነው ብዬ ነው የማምነው። የብልጽግናና የሆነ ግንሰብ የቤተሰብ ጸብ ነው። ሁለቱም የሆነ ቀን በአንድ ነገር ላይ ዲል ያደርጋሉ። በምን? በእኛ ጉዳይ ላይ አንድ ነው አላማቸው። ስለዚህ ያው የቤተሰብን ጸብ በቤተሰብ ይፈታ ብዬ ነው የማምነው። በራሳቸው እንዲፈቱት ወይንም የእነሱ ችግር ነው ብዬ ነው የማምነው። የእኛን ችግር ደግሞ ያው ኦልሬዲ ገጥመናል። በነፍጥ ነው የሚፈታው ችግራችን። እንግዲህ ያው መጨረሻውን ማየት ይሻላል ብዬ አምናለሁ። ስለ ናሁሰናይ ብዙ ነገር ልበል ባለኝ ደቂቃ። ናሁሰናይ ለእኔ የኔ ዘመን ቴዎድሮስ። ናሁሰናይ የ29 ዓመት ወጣት ልጅ ነው። 29 ዓመቱ ነው። ናሁሰናይ የደህና ቤተሰብ ልጅ ነው። ግን ህዝቡ እየሞተ በማንነቱ በደል ስለደረሰበት ነው እዚህ ደረጃ የደረሰው። ናሁሰናይ ተኩሶ ገሎ ራሱን ያጠፋው ማለት ራሱ ላይ ነው የተኮሰው። አዛኝ እንደው ዘዴ መጨረሻ ላይ የቴዎድሮስን ጽዋን የተጎነጨው ጀግና ነው። ወንድ ሊኖር ይችላል፣ ልብ ግን ይጠይቃል እንደ ናሁሰናይ ለመሆን። አሁን ብዙ ጊዜ አማራንን ብለው የአማራ ማሊያ ለብሰው የሚተቹትም ሰዎች ሚዲያ ላይ አይቻሉ። ወንድ እንደሱ ወንድ ሊሆኑ ይችላሉ፣ ግን የእሱን ተግባር ለማድረግ ወይንም እንደሱ ለመሆን ልብ ይጠይቃል፣ ጀግንነት ይጠይቃል፣ ቆራጥነት ይጠይቃል። ይሄ በተለይ ለብልጽግና ይሄ ደውል ነው። ይሄ ማለት ለነፍሱ የማይሳሳ ወጣት እየተፈጠረ እንዳለ እንዲያውቀው ነው። ገባ? ነፍሱ አያሳሰውም፣ ወጣትነቱ አያሳሰውም። የነገ ሀብቱ ወይንም ነገ የተሻለ ነገር አያጓጓውም። ለማንነቱ ዋጋ የሚከፍል ወጣት እንዳለ የደውሉን በተለይ አዲስ አበባ ላይ ያለውን የመጀመሪያውን ችቦ ላኩሶታል ብዬ ነው ማምነው። ለእኔ የዘመኔ ዳግማዊ ቴዎድሮስ ነው። ስለዚህ ያው ለፕሮፓጋንዳቸው የተለያየ ነገር ሊጠቀሙ ይችላሉ። ኦፕሬሽን ነው ሊሉ ይችላሉ፣ አሸባሪ ሊሉት ይችላል፣ ምን ሊሉት ይችላል። ግን አዲስ አበባ አይመጡም። በ3 ቀን የጨረስነው አይደል? ጦርነቱን በ3 ቀን እንጨርሰዋለን። አዲስ አበባ አይደርሱም የተባለው 3 ሆነው ለ40 ምናምን ደቂቃ ታሪክ ሰርቷል። ከዚህ በላይ የሆነ ልብ የሚያርስ ነገር የለም።
በእርግጥ ወጣትነታቸው፣ መሞታቸው፣ መሰዋታቸው እንትን ሊል ይችላል፣ ላይክ ሊያም ይችላል፣ ሊያንገበግብ ይችላል። ግን ደግሞ ለማንነት ለኔ ልጆች የተከፈለ መስዋዕትነት ነው ብዬ ነው ማምነው። ስለዚህ አሁንም ፋኖ አዲስ አበባ አለ፣ መሀል አዲስ አበባ። ይህንንም በደንብ እንድታውቁ ትፈልጋለሁ። ሌላው አሁንም ስለ ብልጽግና መናገር የምፈልገው ቱ ቢ ኦነስት በዚህ ሰዓት በጣም ብዙ የአዲስ አበባ ልጆችን እያሰሩ ነው ያሉት። በማሰር የሚመጣ ለውጥ የለም። በማሰር ድምፅ በማፈን የሚመጣ ለውጥ የለም። ያው የሽግግር መንግስት ብታቋቁሙ መሪውም ስልጣን ቢለቅ ብዬ ነው የምጠይቀው። ምክንያቱም ከቤተ ክርስቲያን ሳይቀር ከቦሌ ሚካኤል በጣም ብዙ ሰው እየታፈሰ ነው። ብዙ ሰውም ታፍሷል። መንገድ ላይ የሚተኙ ጎዳና ተዳዳሪዎች ሳይቀር ነው እየታፈሱ የነበሩት በዛን ሰዓት ማለት ነው። ስለዚህ ሰውን በማፈስ የሚመጣ ለውጥ ስለሌለ አሁንም እራሳችሁን እንድትመለከቱ እላለሁ። አመሰግናለሁ። ቴዲ ቴንክ ዩ ሚጣ። አማራ ዩናይትድ ከቤቱ ከአንቺ በተጻራሪ ያሉ ሰዎች የሚናገሯቸው ንግግሮች እስክሪብቶና ወረቀት ካለሽ ጻፊ፣ ሀሳብሽን እያደራጀሽ መናገር እንደትችይ ማለት ነው። እሺ፣ አማራ ዩናይትድ 8 ደቂቃ አለ ወንድም አለ። ኦኬ፣ አመሰግናለሁ ቴዲ። ሁላችሁንም ሰላም እላለሁ። እዚህ ያላችሁ ይመለከተናል ብላችሁ ብትወያዩ የመጣችሁ ወንድሞች እህቶች፣ እስኪ እንዲያው ከመጀመሪያው በአዲስ አበባ ጉዳይ ከተፈጠረው መነሳት በፊት የኦነጉን መሪ የተገደሉበትን ሁኔታ እንይ። እኔ ይሄ ስርዓት ምን አይነት ስርዓት እንደሆነ አንዱ ማሳያው ምለው እሳቸው ናቸው። እንግዲህ በመንግስት እጅ የነበሩ በሰላማዊ ትግል የሚንቀሳቀሱ በእያንዳንድ ሚዲያዎች አይተናቸዋል። የተለያየ አቋም ቢኖረንም ከመንግስት ጋር በዲስከሽን የሚያምኑ ሰው እንደነበሩ በተወሰነ ደረጃ ይታያል ታሪካቸው እና እኒህን ሰው አስረው ገለው ተገለው ማን እንደገደላቸው አይታወቅም ማለት ስርዓቱ ምን አይነት ሰው በሊታ እንደሆነና የስርዓቱ አስከፊነቱ የሚያሳይ ነው። ስለዚህ የኦነግ ሰዎች ይህንን በትክክል ይከታተሉታል ብዬ አስባለሁ። ከራሳቸውም ጀምሮ ያለውን ሁኔታ በደንብ በመረዳት አብይ አህመድ ወይም የአብይ አህመድ የሚመራው ብልጽግና ለማንም የማይመለስም ነው ስንል ማስረጃው ይሄ ነው። ብዙ ጊዜ ትልቁ ማስረጃ ይሄ ነው። የኦነግ ሰውም ሆን የሌላ ሰውም ሆን የእሱ ስርዓት የሚቃወሙ ሰዎችን የማይምር መሆኑ ማሳያ ነው ብዬ አስባለሁ። በተለይ ደግሞ ቅድም ቴዲ እንዳነሳው አንዳንድ በአማራ ስም መጥተው እኛንን የገደል ነው የሚሉ አሉ። የሚሉት ነገር ይሄ አማርኛ ስለተናገሩ ሊሆን ይችላል። አማራ የመሰሉት እንጂ አማራ ናቸው እያላሰብ በአማራ ስም የአማራን ህዝብ ከሌላው ከኦሮሞ ህዝብ ጋር ለማጋጨትና ለማቃረን የሚሄዱበት ስልት ነው። በራሳቸው የስርዓቱ ሰዎች ናቸው ይህን የሚሉት። ስርዓቱን የሚደግፉና በስርዓቱ የሚቀለቡ ሰዎች ናቸው። አማራ ይህን ሰውዬ በምን ሂሳብ ሊገል ይችላል? መግደል ከፈለገ መግደል ከቻለ ስንት ቱባ ባለስልጣናቶች የብልጽግና ጨፍጫፊዎች እያሉ በሰላማዊ ትግል ኖርማል ሰው የሚታገልን ሰው ሊገል አይችልም። ከዚህ በፊትም እንዲህ አይነት ነገሮች ተብሎ ስለነበረ ከአጫሉ ግድያ ጋር በተያያዘ ሆን ተብሎ የተሰራ ስራዎች ነበሩ። ይሄው ሰውዬ ሲናገር ነበር። ህዝብን ለማጋጨት ሆን ተብሎ የተሰራ ስራ ነው ያጫሉ ሲል የነበረ። በሱ ላይም የተፈጸመው ነገር ይሄ ነው። እንግዲህ ሰዎች ሲገደሉ በምክንያት ነው። ይህ ሰውዬ እንዲህ አይነት ኢሾዎችን ስላወጣ ስርዓቱ በጣም ይጠላዋል። ስርዓቱ በጣም ሊያስወግደው ከሚፈልገው ሰው እንደሆነ ራሱ ንግግሩ ያስታውቃል ብዬ አስባለሁና ስለዚህ አማራ የሆነ ሰው ይህን ሰው ሊገል አይችልም። አማራ ስራ ላጣ ስራ ላይ ተጠምዷል። በርካታ ጠላቶች አሉት፣ በርካታ ጨፍጫፊዎች አሉት። ፊት ለፊት የሚገጥማቸው ኦፊሻሊ ጦርነት ላይ መሆኑን አማራ ሳውቆ ነው የሚታገለው። እንዲህ አይነት ነገሮችን አይሰራም ብዬ አምናለሁ። ስለዚህ አማሮች አይደሉም የሚሉት። በሌላ በኩል አዲስ አበባ ላይ ሰሞኑን የተከሰተውን ነገር ቱ ቢ ኦነስት ቴዲ እኔ እዚህ ቁጭ ብዬ ይሄ አካል የከሌ አካል ነው የከሌ አካል ነው ማለት አልችልም። አካሉን ያደረገው አካል ራሱ ኃላፊነቱን ወስዶ እስኪናገር ድረስ እጠብቃለሁ እንደማንኛውም ሰው። እንደ አንድ የአዲስ አበባ ሰው ግን የተሰማኝ ነገር መናገር እችላለሁ።
አንድ ዲክታተር ስርዓት በሚከሰት ጊዜ እንዲህ አይነት ነገሮች የሚከሰቱት የስርዓቱ ብልሽውነትና የስርዓቱ አስከፊነት የሚወልደው ነው ብዬ አስባለሁ። ስለዚህ ሰዎች መሄጃ ሲያጡ፣ መድረሻ ሲያጡ ስርዓቱን ባገኙት አጋጣሚ ይፋለሙታል፣ ባገኙት አጋጣሚ ችግር ውስጥ ይከቱታል ብዬ አስባለሁ። ስለዚህ ይሄ ስርዓቱ የወለደው ይሄ ጨፍጫፊ ስርዓት የወለደው ነው እና ኃላፊነቱን ራሱ ስርዓቱን መወሰድ ያለበት ነው። በነገራችን ላይ አዲስ አበባ የአፍሪካ ህብረት መቀመጫ ናት። የዓለም ዲፕሎማሲ የሚቀመጡበት ሀገር ነው። ስለዚህ ስርዓቱ ምን ያህል ክፍተት እንዳለው እና ምን ያህል የሟሸሸ የደህንነት መዋቅር እንዳለው፣ ምን አይነት ያልጠበቀ አሰራር እንዳለው የሚያሳይ ነገር ነው ክሊርሊ። ስለዚህ እንዲህ አይነት ነገሮች ነገም ከነገ ወዲያም ሊከሰቱ ይችላሉ። ስርዓቱ በዚሁ የሚቀጥል ከሆነ በጨፍጫፊነቱና የማያስተካክል ከሆነ ከራሱ ከውስጡ ከቢሮ ከጠባቂዎቹ ሊከሰቱ የሚችሉ ነገሮች ይኖራሉ ብዬ አስባለሁ። ምንጩ የሚያሳየው ፍንጩ ይሄ ነው። ስለዚህ የተገፋ ማህበረሰብ፣ የተገፋ ህዝብ፣ አዲስ አበባ ህዝብ እንደምታውቀው ታፍኖ ተረግጦ ነው ያለ። ስለዚህ ነገ የሚፈጠሩ በርካታ ነገሮች ይኖራሉ ከስርዓቱ ጋር የሚያያዘው ይር ማስበው መንግስት ይሄንን አርቲኩሌት አድርጎ ለፕሮፓጋንዳ ተጠቅሞበታል። አንዱ የመንግስት የቀን ስራው ይሄ ነው። እንግዲህ በነገራችን ላይ ጠቅላይ ሚኒስትር ቢሮ ውስጥ የተጻፈውን ደብዳቤ አይታችሁ ከሆነ ለፌዴራል ፖሊስ ተጽፎ ሻለቃዎች እንዲቀየሩ፣ ቦሌ አካባቢ ያሉ ፌዴራል ፖሊስ ሻለቃዎች እንዲቀየሩ፣ ኤርፖርት ያሉ የአማራ ተወላጆች በርካታ ታስረዋል። ለምን? ወሬውን ሲያወሩ ስለሰሙ ብቻ። በርካታ አማሮች አሁን ምክንያት ሆኖ ለማሰሪያ መንገድ ሆኗል። ጀነራል የተባለው ሰውዬ ደውሎ ለሚዲያዎች ምን እንደተናገረ እናያለን። እዛ ኤሪያ ላይ የጀነራል ብርሃኑ ጁላ ሰፈር ነው መሰለኝ፣ አላቅም። ስለዚህ ደብዳቤው የሚለው እሱ ነው። ጀነራሉ በደንብ ስራቸውን እንዲሰሩ አካባቢ እንዲጠናከር ምናምን የሚል ያለመተማመን እንደተፈጠረ ያሳየኛል። አንድ ጥይት አንዲት ነገር ምን ያህል ስርዓቱን እንደበጠበጠውና ምን ያህል ስርዓቱን እንደናጠው የሚያሳይ ነገር ነው። ስለዚህ ስርዓቱ ጠንካራ ነው የሚሉ ሰዎች ለነሱ ትልቅ መልእክት አስተላልፈዋል ብዬ አስባለሁ። ከዛ ውጭ ግን ዝርዝር ነገሮችን እኔ የሚመለከተኝ ስላልሆነ እዛ ላይ ብዙ አላወራም። ነገሌ ናቸው ማለት አልችልም፣ ልልም አልችልም። ነገ ኃላፊነቱን ወስዶ ራሱ የሰራው ያን ስራ የሰራው አካል በራሱ ጊዜ ያወጣዋል ብዬ አስባለሁ። በተረፈ ግን ይሄንን ጀብድነት አደንቃለሁ፣ ይሄንን ስርዓት እቃወማለሁ። ይሄን ስራ ኦኬ ታንክስ ሚት ነህ አንድ ደቂቃ አለ። ኦኬ። ስለዚህ ይሄንን ስርዓት ለመታገል እሱ የተለየ መልክ ሊሰጠው ይችላል። አሸባሪዎች ሊላቸው ይችላል። አሸባሪ ሆነው ሊበጠብጡ መተው ዘተ። ለእኔ አሸባሪው ራሱ ስርዓቱ ነው። የሚመራውን ህዝብ፣ ግብር የሚያስከፍለውን ህዝብ የሚያሸብር የሚበጠብጥ ስርዓት ነው የስርዓት። ስለዚህ እሱ በተነካ ቁጥር ለህዝብ ወስዶ ለሚያምፁ ህዝቦች ወስዶ አሸባሪ ሊል ይችላል። ይህ የፕሮፓጋንዳ ስራ ሊሰራበት ይችላል። እሱ ጉዳይ አይደለም በነገራችን ላይ። ነገር ግን የዚህ ብልሹ ስርዓት መገለጫው አንዱ የሚዲያ ሽሚያ ነው። ያላረገውን አረኩ ማለት ነው። ልጆቹን በአደባባይ የማሳጣት ሂደት መስሎ የሚታየው እንደ ትልቅ ጀብድ ነው የቆጠረው። ስለዚህ ነገ ከነገ ወዲያ ደግሞ ሌሎች ነገሮች መጪዎችን አብረን እናያለን ብዬ አስባለሁ። ቴዲ ቴንክ ዩ ዩናይትድ አማራ። ኦኬ ክብራትና ክብራን እያደመጣችሁ ነው። ከግራናም ከቀኝም የተለያዩ አመለካከቶች ናቸው የሚወረወሩት። ፍርድ የምትሰጡት እናንተ ናቸው። ፍርዱ የእናንተ ነው እና በደንብ እያደመጣችሁ ነው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር ማድረግ እንዳትረሱ። እሺ ቴንኪው ባባ ሲሜ 8 ደቂቃ አለ። አመሰግናለሁ። ከላይም ከታችም ያላችሁ ብዙ ነገሮች ተነስተዋል። እንግዲህ የሀገራችን ጉዳይ ሁሌም የምናወራው ሀዘን ያለበትና ብዙ ስጋቶች ውስጥ የሚጨምር ነው። በመጀመሪያ ኢትዮጵያ ሁላችንም ፍትህ አግኝተንበት እኩልነት፣ ነፃነት፣ ዲሞክራሲ ያለበት ሀገር ሆና አንዱ አሳዳጅ ዛሬ ላይ እንደምናየው ሌላኛው ተሳዳጅ፣ አንዱ የበላይ ሌላኛው የበታች፣ የበላይነቱ እንደ ህዝብ ሳይሆን የተወሰኑ ቡድኖች ማህበረሰቡን ተገን አድርገው የተወሰነ ቡድን ተገን አድርገው ሌላው የበታች የሚሆንበት ዘመን ማብቃት አለበት የሚል አመለካከት አለኝ። ለዚህ ደግሞ ቁርጠኛ የሆነ ትግል ያስፈልጋል። ታዲያ አለመታደል ሆኖ ዛሬ ላይ ያለው የፖለቲካል አጠቃላይ ምህዳሩ እጅግ የሚያሳዝን ነው።
ብሔርተኝነት አይባል የጠበበ ለዛም ለብሔሩም የማይጠቅም ለየትኛውም ያልወገነ ርህራሄ ብሔርተኛ እንኳን ስትሆን ለወገን ትራራለህ። የቆምክለት ህዝብ መራራት መቻል አለበት። በሁሉም አቅጣጫ የቆመው ቅጥ አምባሩ የጠፋበት ሆኖ ነው ያገኘሁት። based on my experience በመንግስት በኩል ያሉ ደግሞ የደነቆሩ ድንጋይ የሆነ ኦር ደግሞ የጨቀየ አእምሮ ይዘው የሚመጡ ከካድሬነት እንኳን መስራት ያልቻሉበት አትሊስት መንግስት እንኳን ርህራሄ የምታይበት ለምሳሌ ጠቅላይ ሚኒስትር አብይ አህመድ የማይሆን ነገር እንኳን እየተናገረ እናቶችን ያነሳል። የሰው ልጅ እናቶችን ለመያዝ እሹሩሩ ለማለት የሚሞክርበት ነገር አለ። ለምን? የመንግስት ስልጣን ላይ ስላለ ማለት ነው። የመንግስት ካድሬነን ብለው መጥተው የሚነግሩን ሰዎች ግን ስርዓቱን የበለጠ እንድንጠላው ጭምር የሚያደርጉ ናቸው ብዬ አያለው። ያንን ትክክል ነው ብዬ አላምንም። ተስፋ የሚሰጥ አይደለም። ስለዚህ ምንም እንኳን በሀገራችን ላይ አሁን እየተፈጸመው ያለው ነገር በቀላሉ የምናልፈው ነገር ባይሆንም እንደ ሀገር ሁላችንም በባለቤትነት መነሳት መታገል ከቻለን ግን ለውጥ የማይመጣበት ምንም ምክንያት የለም። ፍትህ ቢኖር ኖሮ የጉራጌ ተወላጆች ለ14ኛ ጊዜ 12 ቀን ተጠይቆባቸው ስቲል አሁንም እስር ቤት ይገኛሉ። የጠየቁት ጥያቄ ህገ መንግስታዊ ነው። የመንግስት ካድሬዎች you have to know that your government is not abide by the constitution. Constitution is the supreme law of the land. አንቀጽ 9 clearly stated የሆነ ጉዳይ ነው። that means your government is አምባገነን ነው። ይሄን በፍጹም ፕሮቴክት ልታደርገው የምትችለው ነገር አይደለም። አምባገነን የሆነን መንግስትን ይዘህ ተሸክመ የምትሄድ ከሆነ that means you are not responsible body. በፍጹም ሃይማኖት ብትጠቅስ የመጣበት ማህበረሰብ ብትጠቅስ whatever በለው your background is something dirty. So you have to clean up. በኢትዮጵያ ጉዳይ ነው ቁጭ ብላችሁ የምትወስኑት። በኢትዮጵያ ባጀት ነው። የኢትዮጵያ ወንድምና እህቶቻችን ነፍስ ነው እየጠፋ ያለው። እዚህ ጋር መጥተህ ዝም ብለህ አውርተህ ለፕሮፓጋንዳ ተብሎ የምትሄድበት ጉዳይ አይደለም። ሀገር እየጠፋ ነው። ይዞን ነው የሚጠፋው። እኔ ይሄ ዘር ነኝ ብለህ ዝም ብለህም የምትፈነጭበት አይደለም። when it comes to በቴ እኔ የኦሮሚያ ፖለቲካ በዚህ ዘመን ላይ ደግሞ እጅግ ያሳዛኝ ነው። የኦሮሞ ተወላጆች አሁን ላይ እየተገደሉ ያሉት አጫሉም በለው የአባገዳዎቹ ጉዳይ በለው የበቴ ጉዳይ በለው እኔ ሪያክት ማድረግ ባለባቸው ደረጃ ሪያክት አደረጉ ብዬ አላምንም። ለፍትህ መጮህ ያለባቸው አክል እየጮሁ ነው ብዬ አላምንም። ሪዝኑ ግን አላቅም፣ ሊነግሩን ይገባል። ይሄ ጉዳይ በሆነ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ከስልጣን ቢወርድና የሆነ መንግስት ቢመጣ አሁን እየተገደሉ ዛሬ ፍትህ በደንብ እየቁላቸው ያልሆኑ ሰዎች ጉዳይ አምጥተው ግን የፖለቲካ መጠቀሚያ ያደርጉታል። በሰው ልጅ ህይወት ቁማር መጫወት የለብንም። ይሄ የምናገረው at the same time ለአማራ ክልልም ጉዳይ ነው። የአማራም ልመጣበት ነው። የናውስና ያጠቃላይ ሰሞኑ ሲሄድ ያልነውን ነገር ስላየሁት ነው። this is not politics። ኢትዮጵያ ውስጥ ያለ ፖለቲካ ከሆነ የፖሊሲ ጉዳይ ነው። እሱ ብንጨቃጨቅ ችግር የለውም። አሁን ግን ሰው እየሞተ ሁሉም ይሯሯጣው ተናቦም አይደለም ለፕሮፓጋንዳ ነው። ኦሮሚያ ውስጥ የተበቴ ከኔ ጋር የፖለቲካ ያቋም ልዩነት እንዳለን ግልጽ እያየሁት ነበረ በሚያደርጋቸው ኢንተርቪዎች። ግን the guy is very decent። የልዩነቶች ኖሮ እንኳን ቁጭ ብሎ የሚያደምጥ የሚያስጨርስ ተረጋግቶ የሚናገር እንደዛ አይነት ሰው ነው አገሪቷ ላይ ልዩነቶች ቢኖሩም ማሻገር የሚችለው። ገደሉት፣ አሳደው ገደሉት በሚያሳዝን ሁኔታ። ወላጅ አባት ነው፣ ልጆች አሉት፣ እኔም ልጆች አለኝ። even though we have political differences he is Ethiopian, he is politician, but at the same time አባት ነው። እንደዛ አሳቃቂ እጁን ወደ ኋላ ተጠፍንጎ ታስሮ በአደባባይ ጥለውት ለውሻ ለጅብ ሲሄዱ ያሳዝናል። ልንጮህለት ይገባል። ሪሊ ከፖለቲካም በላይ ሰብአዊነትም ጉዳይ ልናስቀድም ይገባል። ያሳዝናል። ለፖለቲካ መጠቀሚያ ብቻ ሳይሆን የሰብአዊነት ጉዳይ ነው መታገል ያስፈልጋል። አሁን ሰናይ ጉዳይ አዲስ አበባ what happened ክሊሊ ንገሩን። 4-5 ነገር ሞጣ ሪሊ ተሳልቆበታል። አህያም ለመከፋፈል ነው ልትል ይችላል። it's not አህያ ሞት ነው የሞተው ምናምን ይላል። ሌላኛው መጥቶ ደግሞ ምን ይላል? እኛ አይደለንም ይላል። የፋኖ አመራሮች ደግሞ ወጥተው ምን አለ? ኦፕሬሽን ተደረገ የጎንደርና የሸዋ አለ። ትግሉ የሚመራው መሬት ላይ ያለው ፋኖ ነው ወይ ሳይበር ላይ ያሉ ልጆች ናቸው? there are people are dying clearly. this guy አንድ ነፍስ ነው ያለችው። he pay sacrifice for I appreciate him. listen
እኔ ፍጹም ሰላማዊና ህዝባዊ የሆነ ትግል የማካሄድ በዛ የማምን ሰው ነኝ። ነገር ግን በዚህ ስርዓት ላይ ጠጠር የሚወረውር የትኛውንም የትግል ስልት ተጠቅሞ የሚታገል ኃይል አፕሪሼት አደርጋለሁ። አይደለም አንድ ነፍሱን ለሚሰጥ ሰው ግን ክሬዲት ማግኘት ያለባቸው ሰዎች ክሬዲት ማግኘት መቻል አለባቸው። ለቤተሰቦቻቸውም ፍትህ ማግኘት ባለበት። አሁን አስክሬን አልሰጥም አለ። ትናንትና የሄዱ የጠየቁ ሰዎች ታሰሩ። ዛሬ ወላጅ the same thing የበቴም ቤተሰቦቹ ነው የታሰሩት። what's happening in Ethiopia? ምንድነው እያደረጉ ያሉት? እንደዚሁ እየፈነጩብን ነው ስርዓቱ። ሌባ ቴዲ፣ እኔ የህግ ሰው ነኝ፣ የህግ ባለሙያ ነኝ። ማስረጃ መረጃ ተጠናክሮ ፋይናላይዝ ባልተደረገ ነገር ላይ ገዳዩ ይሄ ነው አልልም። ግን there is not out as a politician ግን ብጠይቀኝ there is not out ስኒፍ ማድረገው around the government ነው። ለምን የገቨርንመንት ፕራዮሪቲ የሀገሪቱን ሰላምና ደህንነትን የማረጋገጥ ጉዳይ ነው። ደህንነቴ ጠንካራ ነው ቢልም ካለፉት ስርዓቶች በበለጠ በ3 እጥፍ የሚቆጠር ሰራዊት አለኝ ቢልም መሃል ከተማኮ ገብተው ማድረግ የሚፈልጉትን ማድረግ የሚችሉ ኃይሎች የተፈጠሩበት ነው። ለምን አቅም ስለሌለው በአንድ በኩል፣ በሌላ በኩል ሌሎቹ ኃይሎች ደግሞ እየተጠናከሩ ነው ማለት ነው። ስለዚህ ዝም ብሎ በሚዲያ ጋጋታ ወጥቶ ያላቸው አቅም እንዲህ ነው ቢሉ የሚሆን ነገር አይደለም። መንግስት ተዳክሟል። በዚህ ስርዓት ላይ ጠጠር የሚወረውር የትኛውንም አካል እንትላለው የናኦሰናይ ጉዳይ በዚህ ነው። አሁንም ቢሆን ወላጆቹ አስክሬን የማግኘት መብታቸው ሊከበር ይገባል። በቲቪ የሚታየው ቪዲዮ based on the information or ሰዎች እንደነገሩኝ ከሆነ በቲቪ የሚታየው ናኦሰናይ አይደለም። ራሱን አጠፋ ነው እሱ የተባለው። ላኛው ሰው ሌላ ሰው ነው። ኢቭን ናኦሰናይ ቢሆንም እንኳን አንድ ዲግሪ የያዘ 4-5 ዓመት ህግ የተማረ ሰው በቲቪ ናሽናል ቲቪ ላይ ሲያቃስት ሪከርድ እየተደረገ ምንድነው መደረግ ያለበት? የጤና እርዳታ ነው ሊሰጠው ይገባል። ፕሪዝነር ኦፍ ዋር እኮ ራይት አለ። and you are like እኔ ሰው ይደነቁራል መሰለኝ ካድሬ ሲሆን የሚገርም ነው። ናሽናል ቲቪ ላይ ህፃናቶች የሚያዩት ቲቪ ምን ለማድረግ ነው? እንደዛ አይነት ነገር አምጥተህ የምታሳየው ምን ለመሆን ነው? መታከም ነው ያለበት። እርዳታ ነው ሊሰጠው የሚገባ የነበረው። ያንን አልተደረገም። ሌላው አንድ ሰው